ኖርማል ሞርታሊቲ ሬት ወይም ደግሞ መጠነኛ የሆነ ኖርማል የሆነ የሞት መጠን የምንላቸው ምን ያህል ናቸው? ሰላም ሮብ ፋርማሲስቶች ነን። ኖርማል ሞርታሊቲ ሬት ወይም ደግሞ መጠነኛ የሆነ የሞት መጠን ከምንላቸው ለእንቁላል ጣይ ዶሮዎች ከ0 እስከ 6 ሳምንት ላሉ ማለትም ጫጩት ለሆኑ እስከ 3% ድረስ ኖርማል ሞርታሊቲ ሬት ይባላል። እንዲሁም ደግሞ ከ6 እስከ 18 ሳምንት ማለትም ደግሞ ቄቦች ያሉ ዶሮዎች ላይ ደግሞ 2% የሞት መጠን ይመዘገብ ኖርማል ሞርታሊቲ ሬት ነው ይባላል። እንዲሁም ደግሞ እንቁላል መጣል ከጀመሩ እንቁላል እስከሚጨርሱ ድረስ ማለትም ደግሞ ከ18 እስከ 80 ሳምንታቸው ላይ ይህ ሞርታሊቲ ሬት 8% ቢሆን ኖርማል ሞርታሊቲ ሬት ብለን እንገልጸዋለን። እንዲሁም ከዚህ በላይ ከሆነ ደግሞ ኢንቨስቲጌሽን ወይም ደግሞ ምርመራ ያስፈልጋቸዋል። ከዚህ በታች ከሆነ ግን ኖርማል ሞርታሊቲ ሬት ተብሎ ይጠቀሳል በባለሙያዎች ማለት ነው። እንዲህ አይነት ጠቃሚ ቲክቶክ መረጃዎች እንዲደርሷችሁ ይሄን ፔጅ ፎሎ ማድረግ አይርሱ። ሮብ ፋርማሲስቶች ነን። ባይ